ዳቦና ሻይ ሳይበቃ ማግባቱ ትክክል ነው እንዴ እኮ እንችላለን ብሎ አገባ ያንም ሊያጣ ይችላል እኮ በመሃሉ ሊያጣ ይችላል ኦኬ ቢያጣም ደግሞ ያችኑ ደግሞ በተገኘችው ነገር ይብቃቁ ወንዝ ልሻገሩ ይችላል ያልፋል ሁሉም ነገር እኮ ኦኬ በድህነት ተፋቅሮ ተጋቡ በኋላ በድህነት ከመላየት ችግርን በሶር ማለፍ አዎ የማያልፍ ነገር ያልፋል ሁሉም ነገር ሐቅ ነው እና ሌላው ምንድነው እጅትናቡ ዘን በሷ ላይ መርጧታል ወዷታል ኒካ አድርጓል ስለዚህ አመኔታ ነው ሊያመናት ይገባል እንደ በቀደም እንዳየነው እንግዲህ ሐማም ስትህር መከተል ማንዲ ጉሮላት ነበር ምን ማለት ብሎ መከታተል ካሜራ ገጥሞ መሄድ ሰው ከዛሩ ማያመን አሁን ጉድ እየመጣኩ ነው ግቢው ላይ ማን ገብቷል ማን ወጥቷል ምን አርጋለች ምን ሰርታለች ይሄ ሁሉ በረካ ያሰጣል ሱአዙን الله سبحانه وتعالى من يلال يا ايها الذين امنوا اجتنبوا كثيرا من الظن ان بعض الظن اسم እንደምታስቡት እንደምትጠረጥሩት አይደለም አብዛኛው ወንጀል ነው ይላል አላህ እንኳን ትዳርህን አብርሃም ምትኖረው በአንድ ቤት ጣራ ስር ምትኖረው እንዳከራ እንደምሳሌ ሆናችሁ ትቅርና በማህበረሱ መካከል ሱአዙን አይኖራችሁ ምን ነው ጥልና ጥላቻን ቁርሾ ይፈጥራል ሁሉን ሰው ጠርጥረህ ታማኝ ዘመድህን ታጣለህ ታማኝ ሰራተኛህን ታጣለህ ወዳይ ዘመድህን ታጣለህ ሁሉን አጠርጥሩ ተጠንቀቁ ሁሉ ነገር አጠርጥሩ ሁሉም ሌባ አይደለም ሁሉም ላንተ ተንኮል የሚያስብ አይደለም ስለዚህ ሁሉን ጠርጥረህ ከማን ጋር ትኖራለህ እና ተበጥፎ ጥርጣሬ ራስ ማራቅ በተለይ ባለቤቱን እና ወደ በጥፎ ጥርጣሬ የሚወስድ ነገር ትዳር ሊያናጋ የሚችል ነገር ነብያችን አስጠንቀዋል قد ضرب النبي صلى الله عليه وسلم اروع الامثله في حسن الخلق وطيب العشره ድንቅ የሆነ ገለጻን ይገለጹልን بين الرجل واهله ባልና በሚስት መካከል ያለ ማለት وعلم الازواج ወንዶችን መክረዋል ነብዩ ሰለላሁ ዐለይሂ ወሰለም كيف يعاملون زوجاتهن ከሚስታቸው ጋር እንዴት መኖር እንዳለባቸው ወንዶች ሊያውቁትና ይጠነቁት የሚገባ ነገር ተናግረዋል وكيف يمنون العلاقه الزوجيه ይሄን ትዳራቸው ጥብረታቸውን እንደለ ያስቀጡት እንደሚችሉ ተማምነውና ተዋደው ተፋቅረው وعدم غيرة القاتله ገዳይ ይሆን ትዳርን የሚገል ችግር እንዳይገባባቸው አውሱ እዞን المدمر للحياه ህይወታቸውን የሚያወድም ትዳራቸውን የሚያከስም የሚያለያይ ነገር እንዳይመጣባቸው نهى النبي صلى الله عليه وسلم أن يقدم الرجل المسافر ويدخل على أهله ليلا ناولو سرا يهدي سو شوفير ሊሆን ይችላል ወይንም ደም ጉብኝት ሊሆን ይችላል ዑምራ ሐጅ ሊሆን ይችላል ወተድርና ሊሆን ይችላል በወሩ በሶስት ወሩ በአምስት ወሩ ሊመጣ ይችላል መጣው ሳይላት ለሊት አንቋቁታ ይግባሉ ቢያችሁ ይሄ ምን ለሊት መንጣቱ ምንድነው ተንኮል አስቦ ነው የራሱ ቤትም ቢሆን የለም ብላ እንግዲህ አንዱ ጋር አገኛታለሁ ብሎ ይሄን አስቦ ነው የመጣው ለሊት ማንኛውም አባወራ መጣው ሳይላት በፊት ሌት እንዳይገባሉ ከመጣስ ኡስታዝ ዘው መኪና ውስጥ ይደር ወይ ተመጣ በቀን ምድር ይንጣ ለሊት በ8 ሰዓት ምን አስመጣው 7 ሰዓት ምን አስመጣው መንገዱ ያ ብቻ ሳይሆን እሱ ነው አሁን ሜን ፖይንታቸው የሼህ ያሳውቅ ነው ገባኝ ሰዓቱ አይደለም ለሊት የሚግባ ችግር የለም ግን ያሳውቅ ነው ዛሬ እመጣለሁ ነገ እመጣለሁ አንልም ድንገት እንመጣለን ሰርፕራይዝ የሚባል ነገር ደግሞ አለ አሁን ድንገት እንኳን ይመጣ ወደ መስጂድ ይረፋሉ መስጂድ ባለቤትሽ እኮ ኢሻ አግኝተነዋል ዙህር ላይ አይተነዋል ይባል ብሎ ወሬው ቀርሞ ይድረሳት ከዛ በኋላ መንጣት ያለበት ለሊት መንጣቱሳ የሆነ ሰው ጋር አገኛታለሁና በቀላታል ብሎ የመጣው ተመጣ በኋላ እሷ ልጆቿ ጋር ነው ያገኛት ምንም ነገር የለም አሉታዊ አስተሳሰብ በጣም መጥፎ ነው ያን ጊዜ ግን ምንም ነገር እንዲያስበው ስላልሆነ ሊደሰትና ሊጸጸት ምን ጻጻዋል ይችላል ግን እሷን ግን በቃ ምን መስሎ አቢዩዝ አርጓታል ለምን እንደመጣ ምን ፍለጋ እንደመጣ እሱ እንዲያስበው ቢያገኛት ኖሮ ምን ሊያርጋት እንደነበረ ከሆዷ ተዋጣዋለች በቃ ፍቅሯ ይጦልጋል መተማመን የሌለበት ጎጆ ነው እንደ አይነት ባህሪ የሚኖረው እንጂ ያሳወቀን እንደውም ሼህ አሁን እዚህ ዘመን ላይ ሆነን ስንነጋገር ቀድሞ ማሳወቅ ብዙ ጥቅሞች አሉት አሁን የበፊቱ አይነት እንደ አይነት አስተሳሰብ እንኳን ባይኖር ላይክ ተዘይና እንድጠብቀው ስንት ነገር አለ አይደል አሁን ቆይቶ የሚመጣ ሰው ሰዓት መተወራት ቢላ ተተወራት የሚመጣው